ኢየሱስ ለምንድን ነው የመጣው? እጃችሁን ዘርጉ። ዝም ብላችሁ ዘርጋ እንጂ። ስሜ ማን ነው? ቶሎ ብለህ ተናገር። ስሜ ማን ነው? ሞራገራችን። ኦኬ። ሌላስ? ሌላስ? ዲያብሎስ። ሁለት። ሌላስ? ሰይጣን። ሶስት። ሌላስ? ዘንዶ። አራት። ሌላስ? ሌላስ? ግንት። ሌላስ? አምስት። ሌላ ሌላ አውራ ቶሎ በል። ለምንድን ነው የመጣሁት? በረከቱን እየለቀምኩ። ኦኬ። በጣም የሥራ ሰው ነው። ኦኬ። በጣም ጀግና ነው። እሺ። በጣም ይሰራል። ከዛ ባለቤቱም በጣም ትሰራለች። እሺ። እሱም በጣም ይሰራል። እሺ። ይሰራሉ። በረከት ከለከልኩ። ከዛ በረከታቸው በውስጥ ለቀምኩ። እሺ። ከዛው ተነሳ። እሺ። ወይኔ ተበላው ዛሬ ተበላ። ጨብጭቡ ለጌታ። ኢየሱስ በስራ ላይ፣ እኔም ልጁ በስራ ላይ፣ ጠላቴ በውርደት ላይ፣ ኢየሱስ በስራ ላይ፣ እኔም ልጁ በስራ ላይ፣ ጠላቴ በሽብር ላይ፣ ጠላቴ በውርደት ላይ፣ ኢየሱስ በስራ ላይ። አሁን ምን ትሆናለህ? ተናገር። ምን መሆን ነው የምትፈልገው? አንተ ግን ከባድ ሰው ነው። ኦኬ። አንተ በጣም የማትገኝ ሰው ነው። የት ጋር ታውቃለህ? አንተ የት ነው የምታውቀው? በቃ አንተ በላይ ነው። በቃ አንተ ከማንም በላይ ነህ። እሺ። ከማንም በላይ ኢየሱስ ነው። አሜን። ከማንም በላይ መስፍን ሳይሆን ኢየሱስ ነው። አሜን። በል አሁን ሶስት ጊዜ በኃይል ጮና ልቀቀው። በኃይል ጮና ልቀቀው። አንድ ነገር አለ። እሺ ንገረኝ። አንድ ነገር አለ። ንገረኝ። በጣም እሱ ለእግዚአብሔር ቤት ይሰራል። እሺ። ለእግዚአብሔር ቤት ይታገላል። እሺ። ከአቅም በላይ ለእግዚአብሔር ይሰጣል። እሺ። ስለዚህ እሱን በረከቱን ለቅሜ በላ ይሁድ ቀን ቀጠሮ ይዤ እሺ። ሚስቶን ከሱ ላይ ያለው ብዬ እሺ። ሚስቶን ጨክና ወጥራ ተስፋ ቆርጣ ቆማለች። እሺ። በቃ ለዛ እሱ ነው አይብሮ ትያዘ በቃ እየሮጠ እሺ። በቀጣይ ትርጉም የለ። አሁን አዝዣለሁ። ትዳሩን ለቀህ፣ በረከቱን ለቀህ፣ ጤንነቱን ለቀህ፣ ሰውነቱን ለቀህ ጽድቅ እንድትሄድ አዝዣለሁ። ሶስት ጊዜ በኃይል